አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ እህቶቼ ወንድሞቼ እንደት ናችሁ? ደህና ናችሁ? አልሐምዱሊላህ። ያው አንድ መልእክት ይዤላችሁ መጥቻለሁ ዛሬ። ይሄ መልእክት ወረሂመኑን በተመለከተ ነው። ያው አካውንት ቲክቶክ አካውንቴ ላይ ታዩታላችሁ። ከፊት አካውንቴ ስር ላይ ያው ሙሉ መረጃውን ለቅቄላችኋለሁ። ያው ወረሂመኑን በተመለከተ ያው ወረሂመኑ እስካሁን ምንም ነገር አይነት ተቋም የለውም። ቢያንስ ዲነል ኢስላምን ሰበብ በማድረግ ትልልቅ የዓሊሞች የትልቅ ሸኾች አገር ነው። በጣም ይታወቃል። ወረሂመኑ የትልቅ ሸኾች አገርና የዓሊሞች አገር መሆኑ ግን ምንም ተቋም ባለመኖሩ የነዚያ የሰዎች ታሪክም ደግሞ አብዛኛውን ባለመውጣቱና አሁን ላይ በእነሱም በሚተካ መልኩ የሚወጣ ተማሪም ሆነ ደረሳ ምንም የለም። ሀገሩ በጣም ዝም ብሎ ሜዳ ላይ ነው እና ወይም ደግሞ በዲነል ኢስላም በኩል ጨለማ ላይ ትልቅ ፈተና ላይ ነው ያለው። ይህን ነገር ለመቅረፍ ያው ከአዲስ አበባ ከፌዴራል መጅሊስ ከተለያዩ አካባቢዎች በመሆን በመመካከርና በፍቃድ በመውጣት በዛው በክልሉ ስም በሀገሩ ወረሂመኑ ስም ማለት ነው ይችን ተቋም ገንብተናል። ይችን ተቋም ደግሞ እንድትቋቋም እስካሁን ድረስ ከመጀመሪያ እዚህ ድረስ ያገዙን እዚህ አዲስ አበባ ላይ ትልቅ ሸኾች ዓሊሞች ወንድሞች ያሉበት አግዞ አቅጣጫ በመምራት ማለት ነው። እሱም ወደፊት ኢንሻአላህ እነማን እንደሆኑ በዝርዝር አቀርብላችኋለሁ። አሁን ግን ሁሉም ይሄ የወረሂመኑ እህቶች ወንድሞች ወጣቶች አባቶች እናቶች የሞላው ሰውና ተከታይ እህት ወንድሞችን ትብብርና ድጋፍ ይፈልጋል። በጣም ችግሩ ጉዳዩ በጣም ከባድ ነው። በጣም አሳሳቢ ነው። ያሉበት ጨለማ ህይወት ነው። ወጣቱ በጣም በአስከፊ ደረጃ ላይ ነው ያለው በዲኑ በኩል። ይሄን ነገር ለመቅረፍ ወደ እናንተ ወደ እህት ወንድሞቻችን ጥሪ አቅርቤያለሁ እና ኢንሻአላህ ያው በዲነል ኢስላም ላይ ክፍተት ሲኖር ችግር ሲፈጠር ሙስሊሙ ማህበረሰብ ለመተባበር ለመደጋገፍ በጣም በሚያስደስት ሁኔታ ስለሚተባበር ያው ይሄ እንደ ማስረጃ በቅርቡ አላህ ይርሐመው ባለፈውም በወንድም መሐመድ ሰኢድ የገቢ ማሰባሰብ ፕሮግራም ላይ ያለው የሙስሊም ማህበረሰብ የወጣቱ ትብብር በጣም ደስ በሚል ደረጃ ከዛም በፊት ደግሞ ከሁለት ወር በፊት ይመስለኛል በተደረገው በኡስታዝ ካሚል ጦሃ ፕሮግራም ዝግጅት ላይ ባለው የትብብር ስርዓት በጣም ደስ በሚል ሁኔታ። ስለዚህ አሁንም ወረሂመኑ ብር ብቻ አይደለም የሚፈልገው ትልቅ የሰው መገንባት የሰው ፍላጎት የኡስታዝ ብዙ ነገር በጣም ትልቅ ገና ተወርቶ የማያልቅ በጣም ከባድ ፈተና ላይ ይሄ ፈተና ግን መቅረፍ የሚቻለው ሁሉም ሙስሊም ማህበረሰብ ተባብሮ ካልሆነ ችግሩ ምንድነው? ምን ላይ ሆኖ ነው ይሄ ችግር በምን ሁኔታ ነው እንዴት ነው በሚለው በተለይ ትልልቅ ማህበራዊ ሚዲያዎች እንዲሁም ደግሞ ለሙስሊሙ ማህበረሰብ ቆመና ለመጡ ታዋቂ የሆናችሁ ሚዲያዎችና ቴሌቪዥኖች ዘጋቢዎች በሙሉ ይሄን ነገር ሰምታችሁ ጥያቄያችን እንደምትመልሱልን ኢንሻአላህ ባላህ ስም ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።